ለሰው ልጆች ናፍጣ ለሰው ልጆች ቤንዚን ለሰው ልጆች ነዳጅ ያስፈልጋል። ይሁን ሰላም ሰላም ውይ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ ሞኝ ላይክ አለ ብስጭት ጎንደሮ ወዳችን ላይክ እና ሼር ያደረጋችሁ ሀሳቦቻችን ለብዙዎች አካፍሎ ሀሳቡ ሲሞቻችሁ 10,000 ላይክ ቁጭን ከፈለጋችሁ እንኳን ደስ አላችሁ። አሸንፈን ወጥተናል። ተናግሬያለሁ እኮ ምንም አመጡም። እንደ አንበሳ ቁም፣ እንደ ቆሰለ አንበሳ ጨምድደ ነክሶ ወጥራ ያዛቸው አላልኩም። እነሽን ዋለ አሸንፈናልና በእውነት የኢራን ድል የሞላ ዓለም ጭቁን ህዝቦች ድል ነው። በጣም ነው ደስ ያለኝ። ሞላ ኢራናውያን ከተሞቻቸው ላይ በደስታ ወጥተዋል። ኢራን ድል አውጃለች። አሜሪካም 15 ቀን የንግግር ጊዜ ሰጥቻለሁ። የኢራንን 10ንም ቅድመ ሁኔታ ያለምንም ማወላወል ያለምንም ለምቦጭ መጣል ያለምንም ያለ ሰውዬ ነው ያለ እኛ አይደለም ያለ ተቀብያለን ያለ ታዲያ እኔ ምን አለን ታዲያ ኮራው እኔም ለራሴ ኮራው በእውነት ባመጣቸው ሀሳቦች ባቀበልካቸው መረጃዎች እኛም ኮራን በእናንተ እኛም ኮራን በእውነት ኮራን በእናንተ እውነት ኮራን በእውነት እኔ ራሴ ኮራው ሞላ አፍሪካን ኮራን ሞላ የዓለም ህዝብ የዓለም ጭቁን ህዝብ የተጨፈለቀ የተሰደደ ንብረት የወደመበት በሙሉ ማሸነፍ እንደሚቻል በነገራችን ላይ ከተኩስ አቁሙ በኋላና የኢራን ድል ከታወጀ በኋላ ኢራን እንትን እጇ ውስዋስ ላይ ነበር። እጇ ወደ እስራኤልም ወደ ሳዑዲም ወደ ተባበሩት አረብ ኤሚሬት ወደ ኳታርም ልኳል። እንግዲህ ውስዋስ ውስጥ አልወጣችም። እባክሽን ኢራን ቆይ በግል ደውዬ አናግራለሁ እንዲያቆሙ እነግራለሁ። አሁን እነሱ ውስዋስ ውስጥ አልወጡም። አየህ አንዳንዴ እጆ ረጥክ ድንገት ቁም ስትባል ትንዶረደራለህ አይደል? በቃ እንደዛ ነው የሆኑት ኢራኖች እና አሁን ደውዬ አናግራለሁ። እሱ ይቆማል። የኔ ጌታ ይደዛ የለመድክበት ላይ ትተፋለህ። የለመድክበት ቦታ አይደለም ኢራን ቦታ አይደለም። ደጋግሜ ተናግሬያለሁ እና የስህተት ነው የመረጃ ስህተት ነው። ሰዎቹ የማይሆን ቦታ ውስጥ ገባ። አይኔ ሁሉ አይጎርማችም ዶፍረሳል እስኮላሊት 6 ሰዓት 7 ሰዓት ድረስ እዛው ላይ አፍጥጬ ነበርና በድካም ነው ራሱ እንትን ያልኩና እንደማይሆን እርግጠኛ ይችላል እና በእውነት ይሄ ድል የሞላው ልክ የአድዋ ድል የሞላ አፍሪካን ድል እንደሆነ የኢራን ድል የሞላ ዓለም የጭቁኖች ድል ነው። ለሊቢያኖች፣ ለኢራቆች፣ ለሶሪያዎች፣ ለየመኖች በሞላ ዓለም ለጠፉ፣ ለተጎዱ፣ ለወደሙ። በነገራችን ላይ አሜሪካ ኢራን ላይ አይደለም ጥቃቷን ኢራን ላይ ብቻ አይደለም ያቆመች ጋዛ ላይም የሚደረገውን ሊባኖስ ላይም የሚደረገውን በሞላ ቀጠና የኢራን አጋሮችን እንዳትነኩብኝ አለች። አልነካም ነው ያለች። ደስ አይልም? እንዲህ ያለ ልበ ሙሉ ሆነ ተከብረ ሌላውን ስታስከ ደስ አይልም ወይ እኮ ነው ጥያቄ። ደስ ይላል። ይሄ በነገራችን ላይ ለማጣጣም ልበ ሙሉ ጆግና ወንድ መሆን ያስፈልጋል። እውነት ነው። አሁን የሚሰማን ስሜት ለሁሉ ሰው አይሰማም። ለምን? እኛ የጦርነት ቃና እናውቃለን። እኛ መድማት መቁሰል ምን እንደሆነ እናውቅ ስለምናውቅ ነው ማለት ነው። ሞተርስ ትግጠኛ እና ውስጥ በጣም የሚያስደስት በጣም እጅግ በጣም ነው የተደሰትኩት ለእውነት በመቆማችን ምክንያት እውነት ራሱ ጊዜ ይወጣል። አሁን እኮ ኢራኖች ከኛ ከየትም አያውቁም እኮ ከየትም እኛ እያነሳን ያለ ስለ እውነቱ ነው እንጂ ለአሜሪካም ጉዳይ አይደለንም። እኛ ለኢራኖችም ጉዳይ አይደለንም። ፐርሶናሊ እኔን በግሌ ነው የምለያለት ምንም አይደለም። ግን ለእውነት ስትቆም ምን ጊዜም በሰው ፊት ትከበራለህ። ይሄ ትልቅ ትምህርት ነው። በጣም ነው ደስ ያለኝ። እንኳን ደስ አላችሁ ነው ላይቻለት። እኔም ደግሞ ትንሽ አረፍ አልኩኝ አይደለም እንደዚህ መስቀል አደባባይ ላይ ጎረፋለሁ ብዬ ሲያቁለበልበኝ ወር ሙሉ ስቀባጥር ልጎረፍ ነው። እግዚአብሔር እንኳን አተረፈኝ። እኔ ነው እሺ የተወራረድካችሁ ሰዎች ብሬና ታመጡን ተሞጣላችሁ አጣሞጥም። እኔ ግን ይቁር ለእግዚአብሔር ብያችኋለሁ። እኔ ተወልቼ በሆነ እውነት አገሩ ሁሉ ስለታዘበኝ እኮፍል ነበረ። ግን እኔ ለእናንተ ትቼላችኋለሁ። ኢራን ድል አውጃለች። ሞላ ኢራናውያን ልበ ሙሉ ነው። ዝም ብለህ አሁን እኮ አንዳንድ ትንሽ አኗኗራችንም ይወስናል። እንደዚህ አይነት ነገር ለመረዳት የሰውን ስለነበረ ሁልጊዜ ብያቸዋል። ውጊያ ሲገባ የሚታየው ቁጥር አይደለም። ኢትዮጵያ ውስጥ ስንት ሰው አለ እዛ እዚህ ስንት ሰው አለ፣ እንደዛ አይደለም። ውጊያ እንደዛ አይደለም። 100,000 ሰው ቦቅባቃ ቦጅባጃ ብሔርተኝነት መንደርተኝነት ካወጣው ሰው ይልቅ በልበ ሙሉነት እውነት ይዞ በፍቅርና በአንድነት የሚዋጋ 5,000 ሰው ያሸንፋል። ልብ ነው ዋናው። የሚዋጋ ከእጅ አይደለም። የሚዋጋ ጭንቅላትና ልብ ነው እና
በእውነቱ እጅግ በጣም ነው የተደሰቱ። እኔ ብቻ አይደለም ሞላ ዓለም ነው ወፋይ ተመስገን ያለ ሞላ ዓለም እንግሊዝ፣ ጀርመን ሁሉ ተንበርክከው በደስታ አልቅሷል። አሁን አረገ ሞላ ዓለም ነው የተጨነቀ። ጃፓንን የሚያክል ግዙፍ ኢኮኖሚ ያላት አገር፣ ደቡብ ኮሪያን የሚያክል ግዙፍ ኢኮኖሚ ያላቸው አገሮች ኮላፕስ ሊያደርጉት ጥቂት ነበር የቀራቸው። ጥቂት እና ትራምፕም ውርደቱን ዋጥ አድርጋ፣ አሜሪካ ውርደታን ዋጥ አድርጋ 10 ቅድመ ሁኔታ ኢራን 10 ቅድመ ሁኔታ ያልኳቸው ከባድ ነው። ብር ትሰጠኛላችሁ ነው ያለው። በመቶ ቢሊዮን በትሪሊዮን እንደውም 1 ትሪሊዮን ያለችው ቢያንስ ወደ 500 ቢሊዮን ይፈጃል። ካሳ ትሰጠኛላችሁ? እሺ። ሆርሙዝ ሰርጥ ላይ ጌታው እኔ ነኝ? እሺ። ጋዛ ላይ ሊባኖስ ለሚደረገው ጥቃት ይቆማል? እሺ ነው። እንዴት አንጀቴ ቅቤ ጠጣ ነው የሆነት። ኢትዮጵያ 40.5 በሞት ብትመነደግ ራሱ የዚህን ያህል አልደሰትኩም። እውነት በጣም ነው የተደሰትኩት። በቃ እና ለምን እኔ ልበ ሙሉም ስለነበርኩኝ እርግጠኛም ስለነበርኩኝ አይደረግም። ዓለም ወደ ሰላም መምጣት ካስፈለገ ኢራን አሸንፋ መውጣት አለበት ብያለሁ። የኢራን ቅድመ ሁኔታ ትናንት ብያለሁ እኮ እኔ አሁን ቤተሰቦች እናንተ ደግሞ እኔ የኔ ፈለረች የኔ ቤተሰቦች ጂኒየሶች ናቸው። እውነቱ አብዛኞቻችሁ ያን ስለማቅ እኔ ፈራ ጠንቀቅ ብዬ ነው የምናገረው። አብዛኞቻችሁ እኔ አይቼ ጎምግሜ የደረስክበት ነው ነግራችሁ። በጣም ጂኒየሶች እንደ በየዋህነት እንደዙ ይናገር ብለው ነው የሚሰሙኝ። እውነት አይደብላችሁ እና እናንተ ፊት ቅንጣት ታክል ቃል ላለመሳሳት እሞክራለሁ ብዙ ጊዜ በተቻለኛል። እና እኔ የዛሬ 6 ዓመት የተናገርኩት 5 ዓመት የዛሬ ዓመት ከ6 ወር የተናገርኩትን አስታውሰ ይዞ ይመጣሉ። አንተ ቆጣቢ ምናባ ብለው ነበር ነው የሚሉኝ። ስለዚህ እንደነዚህ አይነት ጂኒየስ ሰዎች ጋር ዝም ብዬ አጉል ወሬ አላወራም። እና በጣም ነው የኮራሁት፣ በጣም ነው የተደሰትኩት። ይሄ ድል የሞላ ጭቁን ልክ የአድዋ ድል ለመላ አፍሪካ ምልክት አልነበረም? የድል ምልክት ነው ለመላ ጥቁር ሕዝብ በሙሉ አድዋ የድል ምልክት እንደሆነ የዛሬው የኢራን ድል ለመላው ጭቁን አረብ በሙሉ ለኢራቆችም፣ ለሊቢያም፣ ለሶሪያም፣ ለየመን አረቡን በሙሉ ወክላ አሸንፋለች። እና በጣም ነው ደስ ያለን። በነገራችን ላይ ይሄ ተኩስ አቁም ተደርጓል። አሜሪካም የኢራንን ቅድመ ሁኔታ ተቀብላለች ማለት ጦርነቱ አብቅቷል ማለት አይደለም። ብታምኑም ባታምንም ከሰሜን ኮሪያና ከራሽያ 0 ቁጥር የሌለው መሳሪያ እየተጠጋ ነው። አሁንም ኢራኖችን እንቅልፍ የላቸውም። አሁን በነገራችን ላይ አንድ ነገር ወቅ እርግጠኛ ሆኜ የምነግራቸው ኢራኖች አሁንም እየተኮሱ ነው። ወደ እስራኤልም ወደ መካከለኛው ምስራቅ ሀገሮችም እየተኮሱ ነው። እንትን ውስዋስ እሱ የውስዋስ ችግር ነው። እንዲያስተካክሉ እነግራለሁ። ውስዋስ ስላልወጡ ነው፣ ከጦርነት ሙት ስላልወጡ ነው። አሁን ደውዬ ሁሉ ነገር እንዲስተካከል አደርጋለሁ። ነገር ግን ብታምንም ባታምንም የኢራን ሚሳኤል ጠፍጣፊዎች ያው እንደ ቂጣ ነው የሚጠፈጥፉት ብያቸዋለሁ። እየጠፈጠፉ ነው። ምንም እንቁልፍ የሚባል ነገር የለም እዛ ሀገር ውስጥ። እንቁልፍ የሚባል ተረጋግቶ መብላት፣ ተረጋግቶ መጠኛት፣ ሚስት የልያት ልጆች የልይ ምና የለም። ሐራም ነው አሁን የለም፣ አይቻልም። ወደ ቤቱ ማንም አይሄድም። ቀጥል፣ ጠፍጥፍ ነው። ሚሳኤልን ጠፍጥፍ፣ የተፈረሰውን መንገድ አስተካክል፣ ደምድም። እንትን መውጫ ያጡትን አንዳንድ ቦታ ላይ መውጫ ያጡ ሚሳኤሎች ይኖራል እና እሱን አስጠጋጋ፣ አሞቻምች፣ ከተቻለ ኒኩለር አብላላ፣ በደንብ ኩፍ ይበል። ሙክ ነው ነግራችሁ አሁን አረጋይ አሁን በፍጥነት በብርሃን ፍጥነት ኒኩለር ይብላላ አቆ ቤት ያዘን ነው ከመነግራ ያለ ቶሎ በቃ ቶሎ እንዲደርስ ትኩስ ነገር እንዲደርስ እና ይሄን ያረጋሉ ሰዎቹ። እንትናቸው ሜንታሊቲያቸው እረፍት አልባ ህዝብ ነው፣ ጠንካራ ህዝብ ነው። እና አሁን በፍጥነት ሚሳኤሎችን እያመረቱ ነው። በፍጥነት ድሮኖችን መተኛት የለም፣ መዘናጋት የለም፣ ማረፍ የለም። ከቻይናም ከራሽያም ከሰሜን ኮሪያም ቢያንስ ግማሽ ቢሊየን ዶላር የሚያወጡ ማነው ግማሽ ትሪሊየን ዶላር የሚያወጡ መሳሪያዎች አሁንም ወደ ኢራን ይጠጋሉ። ለምን አይታመኑም? በፍጹም። ይሄ ማለት አሜሪካን ተማምነው እጅና እግራቸው አጣጥፈው ይቆም። በፍጹም እንደዛ ያለ ነገር የለም። ኢራን ውስጥ እና በእውነቱ ከ15 ቀን በኋላ እነዚህ ሰዎች ተዘጋጅተው ሊመጡ ይችላሉ የሚል ከፍተኛ ጥንቃቄ ከቻይናም ከራሽያም ከሰሜን ኮሪያ ከዚህ ጦርነት ጀርባ እነዚህ ሰዎች አሉ። ነገር ዓለሙ በሙሉ ግልብጥጡ እንዲወጣ የሚችሉትን ሁሉ አስተዋጽኦ ያደርጋል። ስለዚህ ኢራኖቹ እንቅልፍ አልባ ህዝቦች፣ ጀግና ህዝቦች የአባቶቻቸውን ታሪክ አስጠብቀዋል፣ አስከብረዋል። እኛ ዛሬ የደረስነው
ያንን መጠበቅ ባለመቻላችን ነው። የኛ ነገር ተከርነ ይብሰላተ ይቁርብኝ። ይሄ በጣም አድካሚና አሰልቺ ወሬ ነው። የሆነ ሆኖ ትልቅ ህዝብ ትልቅ እንደሆነ ይኖራል። በጣም ኩራት ተሰምቶኛል። እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ተመልሼ በኋላ ለመውጣት እሞክራለሁ። እወዳችኋለሁ። ፒስ